እግዚአብሔር ግን እንዴት ሰማይና ምድርን ፈጠረ? ዘድንግልሻ እግዚአብሔር ሁሉን ቻይ አምላክ ነው። እግዚአብሔር የሚያቀተው አንድም ነገር የለም። እግዚአብሔር በሰማይም በምድርም ውስጥ ያለውን ሁሉ የፈጠረ እሱ ነው። ይህም እስከ ዛሬ ድረስ ደግሞም እስከ ዘላለም ፍጥረት ሲደነቅበት ይኖራል። ለምሳሌ ሰማይንም ምድርንም እግዚአብሔር ሲፈጥር እችን የምታክል ትልቅ ግዙፍ ምድር እግዚአብሔር በውሃ ላይ ያጸናት ነው የሚለው። ይሄ እጅግ ያስደንቃል። ተመራማሪዎች ሁሉ መርምረው ሊደርሱበት ያልቻለ እጅግ አስደናቂ ምስጢር ነው እና የእግዚአብሔር ቃል እግዚአብሔር ሁሉን ቻይ፣ እግዚአብሔር የሚያቀተው የሌለ፣ እግዚአብሔር የሚሳነው አምላክ የሌለ ስለሆነ ሁሉን ይፈጥራል፣ ሁሉን ደግሞ ያሳልፋል። ስለዚህ እግዚአብሔር ሁሉን ቻይ ፈጣሪ ስለሆነ እጅግ የሚያስደንቁ ፍጥረታትን በሰማይም በምድርም ላይ ፈጥሯል። ስለዚህ ከነዚህ ፍጥረታት አንዱ በመጽሐፍ ቅዱሳችን ላይ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። ከዛ በኋላ በውስጧ የሚኖሩ ደግሞ የሰው ልጆችን ጨምሮ የተለያዩ ፍጥረታትን እግዚአብሔር ፈጥሯል። ይሄ የሚያሳየው እግዚአብሔር ሁሉን ቻይ አምላክ የሚሳነው የሌለ ጌታ መሆኑን ነው የሚያሳየው። ገብቶሃል? ስለዚህ እያደነቅነው ነው የምንኖረው። ገብቷችኋል? አባዬንም ግን ጥያቄ አለኝ። እግዚአብሔር ሁሉን የሚያውቅ አምላክ ነው። እውነት ነው። እንዴት እያወቀ አዳምና ሔዋንን እንደሚያሳስታቸው እያወቀ እንዴት ሰይጣንን ፈጠረው? ይሄ ትንሽ ከበድ ያለ ጥያቄ ነው እውነት ለመናገር። ግን ጥቂት እንደው እንድንወያይ ያክል በመጀመሪያ አንድ ነገር መርሳት የለብንም። እግዚአብሔር የፈጠረውን ፍጥረት ሁሉ መልካም አድርጎ ነው የፈጠረው፣ ሰይጣንንም ጭምር ማለት ነው። መጽሐፍ ቅዱስ ምን ይላል መሰለ? እግዚአብሔር የፈጠረውን ፍጥረት አየ፣ መልካም እንደሆነም አየ፣ ተመለከተ ነው የሚለው። የተፈጠረው ፍጥረት ሁሉ መልካም ነው። ሰይጣን እንዲሆን አድርጎ አይደለም እግዚአብሔር የፈጠረው። እየገባህ ነው? መልካም አድርጎ ነው። ሰይጣን ግን በራሱ ክፉን ነገር አመነጨና ክፉ ሆነ። እግዚአብሔር ይህንን አያውቅምን? ያውቃል። ታዲያ እንደዚህ እንዲሆን እያወቀ ለምን እንዲሳሳቱ አድርጎ ፈጠረ ነው? እግዚአብሔር እንዲሆን አድርጎ አይደለም የፈጠረው፣ አንደኛ። ሁለተኛ ክፉን ነገር ያነቃውና ክፉን ነገር ያመነጨው ራሱ ሰይጣን ነው። ሁለተኛ እየገባ ነው። ሶስተኛ ግን እግዚአብሔር ፍጥረቱ በሙሉ በተለይ መላእክትና የሰው ልጆች ነፃነት ያላቸው ፍጥረታት ናቸው። ማለትም የወደዱትን እንዲያደርጉ፣ የፈቀዱትን እንዲመርጡ፣ በወደዱት መንገድ እንዲሄዱ እግዚአብሔር ነፃ ፈቃድ ሰጥቷቸዋል። በዚህ ነፃ ፈቃዱ ተጠቅሞ ነው ሰይጣን በራሱ ክፉ የሆነው። ግልጽ ነው። ስለዚህ ታዲያ እግዚአብሔር ይሄን እያወቀ ለምን እንዲሳሳቱ አድርጎ ፈጠረ ወይም ፈቀደ ነው አይደለ ሐሳቡ? ስለዚህ የመጀመሪያው ነገር እግዚአብሔር እንዲህ አድርጎ አልፈጠራቸውም የሚለውን ያዝና፣ ሁለተኛ ግን በነፃ ፈቃዳቸው እንዲጠቀሙ አድርጎ መፍጠሩ ነው የሚበልጠው። እግዚአብሔር እንዳይሳሳቱ አድርጎ መፍጠር ይችላል። ይሄ ግን ካለ መፍጠር የተሻለ አድርገን፣ ምክንያቱም መብት የላቸውም። ሰይጣንም ይሁን የሰው ልጆች የመረጡትን እንዲያደርጉ እግዚአብሔር መፍጠሩ ማክበሩ ነው። ምክንያቱም እኔ አሁን አንተ የፈለግከውን ለምሳሌ አንዬ አንተ የወደድከውን ልታደርግ ፈቃድ ብሰጥ መብት ብሰጥ ግልጽ ነው።
አንተን ተማምኜብህ ወይም ለአንተ ክብር መስጠቴ ነው አይደለም። ለምሳሌ ስልክ ብሰጥህ በምን ሰዓት ስልክ ተጠቅመህ እንደምታውቀው ራስህን በምርጫ እንድትመራ እድል ብሰጥህ አንተን ማክበሬ አይደለም። አንተን በአንተ ላይ ያለኝ መተማመን ነው አይደል የሚያመጣው። እግዚአብሔርም ሰይጣንንም ይሁን የሰው ልጆችን እንዲሳሳቱ አድርጎ ፈጥሯቸው ሳይሆን በነፃ ፈቃዳቸው ተጠቅመው እንዲኖሩ ነው ነፃ የሰጣቸው። ገብቶሃል አይደል? ይሄ ደግሞ እግዚአብሔር ሰውን ወዳጅ በመሆኑ የተነሳ ሰውን አፍቃሪ በመሆኑ የተነሳ ሰውን ባለሙሉ መብትና ባለሙሉ ባለስልጣን አድርጎ በመፍጠሩ የተነሳ ሰውን ማክበሩን ፍጥረታትንም መብታቸውን መጠበቁ ነው እንጂ የሚያመለክተው እንዳይሳሳቱ አድርጎ ቢፈጥራቸው ኖሮ ማሽን ከመሆን የበለጠ እድል የለም። እንደ ሮቦት እንደ ማሽን ነው የሚሆኑት። አድርጎ የተባሉትን ያደርጋሉ፣ የተከለከሉትን ይከለከላሉ። ገብቷል? ይህ ማሽን ነው የሚሆነው። እግዚአብሔር ግን እነዚህን ሳይሆን ሰው ነው። እሳትና ውሃን አቅርቤልሃለሁ፣ እጅህን ወደ ሰደድከው ምረጥ። ይሄ የመምረጥና ነፃ ፈቃዳቸውን ተጠቅመው የመኖር መብት ነው እግዚአብሔር የሰጣቸው እንጂ እንዲሳሳቱ አላደረጋቸው። እስኪ አንድ ሀሳብ አባቶቻችን የሚያነሱትን እንግዲህ እንዳይከብድብህ ፈራለሁ እንጂ ለምሳሌ አንድ ሐኪም አንድን ታማሚ ይመረምርና ከዛ ከምርምሩ ግኝት የተነሳ ትሞታለህ ቢለው፣ ግልጽ ነው። ትሞታለህ ቢለውና እውነትም ያ ሰው ከሕክምናው ግኝት ውጤት በኋላ ከጥቂት ወራት በኋላ ቢሞት ይህንን ሰው የገደለው ሐኪሙ ነው በሽታው ነው? በሽታው ነው አይደል? ሐኪሙ ግን ስላወቀ እንዲሞት አደረገው ይባላል? አየህ፣ ቀድሞ ማወቅ ማለት መግደል ማለት አይደለም፣ ወይም እንዲሳሳቱ ምክንያት መፍጠር ማለት አይደለም። ግልጽ ነው አንዬ፣ ገብቶሃል? ስለዚህ እግዚአብሔር ለሰው ልጆች መብት መስጠቱ ፍጥረትን ማክበሩን ነው የሚያሳየው፣ እኛን መውደዱን ማክበሩን። አሁንም እኮ ነፃ ፈቃድ አለን። ከፈለግን በጎ፣ ከፈለግን ክፉ፣ ከፈለግን ጥሩ፣ ከፈለገው ተቃራኒውን የመምረጥ መብት አለ። ይሄ ማለት እግዚአብሔር እኛን ማክበሩን ነው። ግልጽ ነው። እኛን ማክበሩን ነው እንጂ የሚያሳየው ምን ያህል እንደወደድን፣ ምን ያህል አክባሪ እንደሆነ፣ ምን ያህል ለሰው ነፃነት መስጠቱን። አሁንም ብንወደው እናምነዋለን፣ ካልሆነ ግን ብትወዱኝስ ትእዛዜን። የፍቅራችን መገለጫ የሚሆነው መታዘዙ ነው። ለአዳምና ለሔዋንም የመታዘዛቸውና የመውደዳቸው መገለጫ ነው እንጂ ያደረገው ሌላ አይደለም እግዚአብሔር ያደረገው። ገብቶሃል አንዬ? ትንሽ ከበድ ያለ ጥያቄ ነው። ከፍ ስትል መጻሕፍትን እያነበብክ ቤተክርስቲያን እየተመላለስክ ስትሄድ የበለጠ ደግሞ እነዚህ ጉዳዮች ይመለሱልሃል። እግዚአብሔር ግን የምንፈልገውን እንዲሰጠን ምን ብለን መጸለይ ወይም መጠየቅ አለብን? እግዚአብሔር የምንፈልገውን ጠይቀ ነው ብቻ ሳይሆን የሚያስፈልገንን እንኳን የሚያውቅ አምላክ ነው። እግዚአብሔር ሳንጠይቀው እንኳን ለእኛ የሚያደርግልን አባታችን ነው። ለምሳሌ እኔ አሁን ላንተ ማደርግልህ የጠየከኝን ሁሉ ነው። ሳትጠይቀኝ አድርጌልህ አላውቅም። ለምሳሌ የትምህርት ቤት ክፍያ ከፍልልሃለሁ አይደል? እሱን ጠይቀኸኝ ነው የምከፍልልህ አይደለም። እንደሚያስፈልግህ አውቀን ነው አይደል? ቤት ውስጥ የምትበላው የምትጠጣው አለ አይደለ? ቤት ውስጥ የምትበላውን የምትጠጣውን ዛሬ ይህንን ነገ ይህንን ብለህ አይደለም አይደለ? አይ ዛሬ የሚያስፈልጋቸው ይሄ ነው ተብሎ አይደለም የሚዘጋጀው። እግዚአብሔር ደግሞ ከዛ በላይ ነው። የሚያስፈልገንን ስለሚያውቅልን የሚያስፈልገንን ያደርግልናል እግዚአብሔር አይደል? ለምሳሌ የምንበላውን የምንጠጣውን የሚሰጠን እግዚአብሔር ነው። በዝናብ ያበቅልልናል፣ በፀሐይ ያበስልልናል፣ በንፋስ ይለይልናል፣ ክረምትና በጋን ያፈራርቅልናል። ይሄ ሁሉ እኛን ለመመገብ እግዚአብሔር ያዘጋጀው ፍጥረቱን የመመገብ መንገድ ነው። ስለዚህ አንድ ነገር ማወቅ ያለብህ ጠይቀ ነው ብቻ ሳይሆን እግዚአብሔር ሳንጠይቀውም እንኳን የሚያደርግልን አምላክ ነው። አንደኛ ገብቶሃል ይሄ። ሁለተኛ እግዚአብሔርን ስንጠይቀው እንዲያደርግልን መጀመሪያ እኛ ለእግዚአብሔር ታዛዦች መሆን አለብን።
እግዚአብሔርን የምንፈልገውን እንዲያደርግልን እሱ ደግሞ የሚፈልገውን ደግሞ ማድረግ አለብን አይደለም? አንዳንድ ጊዜ አንተ እኔ የማልፈልገውን ነገር ብታደርግ አንዳንድ ነገሮችን አላደርግልህም ብዬ ከለክልሃለሁ አይደል? ያ ማለት አንዳንድ ማድረግ ያለብህን ነገር ስትወጣ እግዚአብሔር ደግሞ ያደርግልሃል። እምቢ ስትል ደግሞ እግዚአብሔር ደግሞ ሊከለክል ይችላል። ግን እንዴት ብለን ነው መጸለይ ያለብን? እንዴት ብለን ነው የምንፈልገውን መጠየቅ ያለብን? ልክ አንተ አባትህን የምትፈልገውን ነገር እንደምትጠይቀው እግዚአብሔርም ደግሞ አባታችን ነው። ስለዚህ የምንፈልገውን ነገር እግዚአብሔር አባታችን ሆይ ብለን እንጠይቀዋለን። ሌላው ደግሞ መጽሐፍ ቅዱስ ምን ይላል መሰለ? በአንደኛ ዮሐንስ መልእክት ላይ እንዲህ ይላል፣ እግዚአብሔርን እንደ ፈቃዱ አንዳች ብንለምነው ይሰጠናል ይላል። ስለዚህ እግዚአብሔር የሚወደውን እሱን ደስ የሚያሰኘውን እንድንጠይቀው እግዚአብሔር ፈቃዱ ነው። ገብቶሃል አይደል? ስለዚህ አንደኛ እኛ ጥሩ ሰዎች መሆን አለብን። ሁለተኛ እግዚአብሔር የሚወደውን እና የሚፈቅደውን፣ ለምሳሌ ጥሩ ያልሆነ መጥፎ የሆነ ሰው የሚያሳዝን፣ ወላጆችን የሚያሳዝን ነገር የምትሰራበትን ነገር ስጠኝ ብትለው እግዚአብሔር አይሰጥህ። ለምሳሌ አንተ ምን እንዲሰጥ ትፈልጋለህ? እግዚአብሔር ባለጸጋውን እፈልጋለሁ። አሁን ይሄንን ባለጸግነት መጥፎ አይደለም አይደለም? ግን ይሄን ባለጸግነት ሲሰጥህ እግዚአብሔር ከዚህ ባለጸግነት ጋር ባለጸግነትን ደግሞ ለሌሎች ደግሞ እንድታካፍል አድርገህ ብትለምነው እግዚአብሔር ደስ ይለዋል። ገብቶሃል አይደል? ጠቢቡ ሰለሞን ምን ብሎ ጸለየ መሰለ? አንተንም እንዳልበድል በድዬህም እንዳላሳዝን ሕዝብህንም ደግሞ እንዳልጎዳ እንዳልበድል ስልጣን ሲሰጠው አብሮ ማስተዋልና ጥበብን እንዲሰጠው አብሮ ለመን። አየህ፣ ይሄ ነው መለመን። ቅድም ያልኩ እግዚአብሔር ባለጸጋ ሲያደርግህ ሀብትን ባለጠግነትን ልትቆጣጠርበት የምትችለውን ጥበብና ማስተዋልን ደግሞ አብሮ እንዲሰጥህ መለመን አለብህ። ባለጠግነት ብቻውን ከመጣ ሊጎዳህ ይችላል። ስለዚህ እግዚአብሔር አንተ ለምነው ሊጎዳህ የሚችል የሆነ ነገር እግዚአብሔር ይከለክልሃል። ገባ ዘድንግልዬ? ስለዚህ እግዚአብሔር ለእኛ የሚጠቅመንን ብቻ አይደለም የሚያስፈልገንን የሚሰጠን አምላክ ነው። እሺ፣ ግን ስንጸልይ ግን እንደ ፈቃዱ ወይም እግዚአብሔር እንደሚመርጠው ጽድቅ፣ በጎ ነገር እንድንሰራ የሚያደርገንን ልመና ግን አብረን መለመን አለብን። ገብቶሃል? አባባዬ ጸሎት ስንጸልይ ቀጥታ ወደ እግዚአብሔር ነው የሚሄድ? እውነት ነው። በመጀመሪያ ጸሎት ምን ማለት እንደሆነ ትንሽ ልንገርህ። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ስለዚህ ጸሎት ከእግዚአብሔር ጋር መነጋገር ከሆነ የሰው ልጆች የጸሎት መድረሻ በሙሉ እግዚአብሔር፣ ወደ እግዚአብሔር ነው የሚደርሰው። ግን እዚህ ጋር አንድ ማስተዋል ያለብን ጸሎታችንን የሚያሳርጉ ጸሎታችንን ወደ እግዚአብሔር የሚያደርሱ ቅዱሳን መላእክት ደግሞ አሉ። መጽሐፍ ቅዱስ ምን ይላል መሰለ? የቅዱስ ዮሐንስ ራእይ ምዕራፍ 8 ቁጥር 4 ላይ ምን ይላል መሰለ? የቅዱሳን ጸሎት ከዕጣኑ ጋር በመላእኩ እጅ በእግዚአብሔር ፊት ወጣ ይላል። ሰምተኸኛል? አልሰማኸኝም? በመጀመሪያ በደንብ ስማኝ። የቅዱሳን ጸሎት ከዕጣኑ ጢስ ጋር በመላእኩ እጅ በእግዚአብሔር ፊት ወጣ ይላል። ስለዚህ የሰው ልጆችን ጸሎት በእግዚአብሔር ፊት የሚያቀርቡ ወይም ጸሎታችንን ወደ እግዚአብሔር የሚያደርሱ ቅዱሳን መላእክት አሉ። ነገር ግን የሁላችንም ጸሎት መድረሻ በቀጥታ ወደ እግዚአብሔር የሚደርስ ነው። ቅዱሳን መላእክት ጸሎታችንን በማሳረግ ልመናችንን በማቅረብ ያማልዱናል። ገብቶሃል አይደለ? ይጸልዩልናል። ግን ጸሎት ሁል ጊዜ ወደ እግዚአብሔር ነው የሚደርሰው። ግልጽ ነው? ገብቶሃል?